ብዙዎች የሚገረሙት ሲንጋፖር ሀብታም በመሆኑ አይደለም፣ ሀብቱን ከየት አመጣችሁ በሚል እንጂ። ምክንያቱም ዜጎቿን የምታጠጣውን ውሃ ሳይቀር የት ሀገር ኢምፖርት የምታደርግ ነች። ምንም የተፈጥሮ ሀብት፣ አንድ ጎበዝ ገበሬ እንኳን የሚያርሰው ምንም መሬት የላትም። ሲንጋፖር ከእንግሊዝ ቀኝ ግዛት ነጻ የወጣችው በ1959 ነበር። ሲንጋፖር የብልጽግና ታሪክ ውስጥ ዘላለም ሲወደሱ የሚኖሩት ሀገሪቱን ከ1959-1990 ድረስ ለ31 ዓመታት የመሩት ጠቅላይ ሚኒስትር ሊ ኩዋን ዩ ሚስጥሩም የድሆች ደሴት የነበረችውን ሲንጋፖር ቀኝ ገዢዋ እንግሊዝ ከተቀበሉ በኋላ የመጀመሪያ ስራቸው የሀገሪቱን ጠንካራና ደካማ ጎኗን መለየት ነበር። ደካማ ጎኗ ተጽፎም አያልቅም። ጠንካራ ጎን የተጻፈው ግን አንድ ነገር ብቻ ነበር። በጂኦግራፊ ሲንጋፖር የዓለማችን እምብርት ናት ማለት ይቻላል። እዛ ላይ ወደ የትኛውም የዓለም ክፍል የሚወስድ ወደብ አላት። ይህም ማለት ለኤክስፖርት ምቹ ሀገር ናት ማለት ነው። እናም ሲንጋፖር መለወጥ ካለበት ከዚህ ከጠንካራ ጎን ነው ሲሉ ወሰኑ። ችግሩ ግን ሀገሪቱን ወደ ውጭ የምትልከው ምርት ይቅርና ለሀገር ውስጥ የምትጠቀመውንም የማምረት አቅም የላትም። ለዚህ ደግሞ አንድ መላ ዘየዱ። የውጭ ቀጥተኛ ኢንቨስትመንት። የውጭ ኢንቨስተሮችን የመሳብ ረቀቅ ያለ ህግ አወጡ። የመንግስት ዲሞክራሲዎችንም አስቀመጡ። ማሻሻያዎችንም አደረጉ። ሲንጋፖር ለኢንቨስተሮች ገነት ሆነች። በዚህም የውጭ ቀጥተኛ ኢንቨስትመንት ወደ ሲንጋፖር መጉረፍ ጀመረ። የኤሌክትሮኒክ፣ ጨርቃጨርቅ፣ ግብና የተለያዩ ቁሳቁሶች፣ እነዚህ ምርቶች በከፍተኛ እያመረተች የምትልክም ሆነ። በምላሹም መንግስት ከፍተኛ ገቢ ሲያገኝ ጎን ለጎን ለሀገሯ ከፍተኛ ችግር የነበረውን የስራ አጥነት ቀረፈ። ጠቅላይ ሚኒስትሩ ኤክስፖርት ስራው ሲደራላቸው ሀገራቸው በማኑፋክቸሪንግ ብቻ መንጠልጠሏ እጅግ በጣም አሳሰባቸው። እናም አንድ ነገር መላ ዘየዱ። የሲንጋፖርን የኢኮኖሚ ማስፋት፣ የአገልግሎት ኢንዱስትሪውን ቀዳሚ ምርጫቸው፣ የፋይናንስ ዘርፍ ደግሞ ጅማሬያቸው ሆነ። ይህንንም ብቻቸውን እንደማይወጡት ያውቃሉ። የሚጠበቅባቸውንም እና መንግስታቸውን ማድረግ የሚችለውን ሁሉ አደረጉ። ሲንግነስ ለመስራት ከሆኑት ሀገሩ ቀዳሚዋ እንድትሆን ኢንቨስተሮች እንደሚፈልጉት መንግስት ጣልቃ የማይገባ የፋይናንስ ገነቡ። ሰውየው የነኩት ሁሉ ወርቅ የሚሆንላቸው የተባረኩ መሪ ናቸውና ጥረታቸውም ሰምሮ የዓለም ኢንቨስተሮች ሁሉ ተከትለው ወደ ሲንጋፖር ገቡ። ዛሬ ላይ 4200 ዓለም አቀፍ ድርጅቶች የኤዥያ ዋና ቢሮአቸው የሚገኘው በሲንጋፖር ነው። ሲንጋፖርም እድል ወደሷ እጆቿን አጣጥፋ ሀገር አይደለችም። እድልን በእጆቿ ጠፍጥፋ እንደፈለገችው አድርጋ መፍጠር ትችልበታለች። ለዚህ ደግሞ አንድ ምሳሌ ልንገራችሁ። በሲንጋፖር ዙሪያ ሁለት በፍጥነት እያደጉ ያሉ ታላላቅ ሀገራት አሉ። ቻይናና ህንድ። ቢሊዮነሮች በየቀኑ የሚፈልቁባት እነዚህ ሀገራት ባለሀብት ገንዘባቸውን በሲንጋፖር እንዲያጠፉ ምን ስትል ራሳቸው መለሱ፣ ካዚኖ። በመሆኑ የዓለማችን እጅግ ቅንጡና ውድ የሆኑ ሆቴሎችን በቴክኖሎጂ የተደገፉ ካዚኖችን ከፈቱ። ወጥመዳቸውም ሰርቶላቸውን አሳደጉ።